ፕሮፌሽናል ሲቪ እና አፕሊኬሽን ሌተር እንዴት ማዘጋጀት እንዳለብን ቪዲዮ ስራለን የሚሉ ጥያቄዎች በኮሜንት እንዲሁም በኢንቦክስ ይደርሱኛል። ስለዚህ ዛሬ እንደዚህ አይነት ፕሮፌሽናል የሆነ ሲቪ እና አፕሊኬሽን ሌተር እንዴት ማዘጋጀት እንዳለብን አብረን እናያለን ማለት ነው። ይሄን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ጀምሩ። እንደዚህ አይነት ፕሮፌሽናል ሲቪ እና አፕሊኬሽን ሌተር እንዲዘጋጅላችሁ የምትፈልጉ ከሆነ ደግሞ ኢንቦክስ አድርጉልኝ። ኮሜንት ላይ የተመረቃችሁበትን የትምህርት ዘርፍ ታሳውቁኝ። ተመሳሳይ የሥራ ጥቆማዎችን አደርሳችኋለሁ። ወደ ቪዲዮ እንሂድ። እኔ ብዙ ጊዜ ሲቪ እና አፕሊኬሽን ሌተር ለማዘጋጀት የምጠቀመው ሶፍትዌር ካንቫ ነው። ስለዚህ ካንቫን አፕሊኬሽኑን ዳውንሎድ አድርጋችሁ ወይንም ደግሞ ኦንላይን መጠቀም ትችላላችሁ። ፍሪ እንዲሁም ደግሞ በክፍያ ያላቸው የራሱ የሆኑ ቴምፕሌቶች አሉት። እነሱ መጠቀም ትችላላችሁ። ወይንም ደግሞ እንደዚህ እንደኔ የራሳችሁን ቴምፕሌት ዲቨሎፕ አድርጋችሁ መጠቀም ትችላላችሁ። መጀመሪያ ስማችንን ከላይ እናስቀምጣለን። ከዛ በኋላ ሳመሪያችንን ግልጽና አጭር በሆነ መንገድ ጥሩ ራሳችንን ሊገልጽ በሚችል መንገድ አድርገን እናስቀምጣለን። ከዛ በኋላ የትምህርት ዝግጅቶቻችንን ምን ላይ እንዳጠናን ምን እንደተማርን እንዲሁም ደግሞ የተማርንባቸውን ትምህርት ቤቶች ሞስት ሪሰንት ከሆነው ጀምረን እናስቀምጣለን። ከዛ በኋላ ወርኪንግ ኤክስፒሪየንሶቻችንን እናስቀምጣለን። የስራ ልምዶቻችንን ስናስቀምጥ በጣም ኒረስት ከሆነው በቅርብ ጊዜ ከሰራንባቸው ኦርጋናይዜሽኖች ጀምረን እንዘረዝራለን ማለት ነው። ከዛ በኋላ ምንድን ነበሩ ኪ ሪስፖንሲቢሊቲዎች፣ በየኦርጋናይዜሽኑ ስንሰራ ምን አይነት ሪስፖንሲቢሊቲዎች ነበሩን፣ የነበሩን ኃላፊነቶች በዝርዝር ካስቀመጥን በኋላ ኪ ስኪል ኤንድ ኮምፒተንሲስ ምንድን ናቸው የእኛን ስኪሎቻችንን ዘርዝረን እናስቀምጣለን። ከዛ በኋላ ሰርቲፊኬቶቻችንን ምን አይነት ትሬኒንጎች ወስደናል፣ ምን ላይ ሰርቲፋይድ ነን የሚሉትን እንደየ ትሬኒንጎቻችንን ሊስት እናደርጋለን። በዚህ በዛ መንገድ ካስቀመጥን በኋላ ስንሰራ አቺቭመንቶቻችን ምን ነበሩ፣ በተለይ በሰራንባቸው ኦርጋናይዜሽኖች ሁሉ ምን አይነት አቺቭመንቶች ነበሩ፣ በተቻለ መጠን ፊገራቲቭ በሆነ መንገድ በቁጥር ብናስቀምጣቸው በዚህን ያህል ፐርሰንት እንደዚህ አይነት ነገር አቺቭ አድርጊያለሁ፣ እንደዚህ ሰርቼ እንደዚህ አይነት ነገር አቺቭ አድርጊያለሁ ብለን አቺቭመንቶቻችንን ግልጽ በሆነ ክሊር በሆነ መንገድ ብናስቀምጣቸው በጣም የተሻለና አትራክቲቭ እንዲሆን ያደርገዋል ለሚያነባው ሰው ማለት ነው። ከዛ በኋላ ሪፈራንስ እናስቀምጣለን። ብዙ ጊዜ 3 ሪፈራንስ እንድናስቀምጥ ሪከመንድ ይደረጋል። ነገር ግን እኔ አሁን ለምሳሌ ሪፈራንስ አፖን ሪኩዌስት ብለን ማስቀመጥ ትችላላችሁ። በአስፈላጊ ጊዜ በምትጠየቁበት ጊዜ እንደምታቀርቡ ሪፈራንስ ማስቀመጥ ትችላላችሁ። እንግዲህ በስተመጨረሻ እኔ መሰለ ቆንጆ ፕሮፌሽናል ሲቪ ያዘጋጀን ማለት ነው። ቀጥሎ አፕሊኬሽን ሌተር ነው የምናዘጋጀው። አፕሊኬሽን ሌተራችንን ስማችንን፣ አድራሻችንን እንዲሁም ደግሞ የአፕላይ የምናደርግበትን ቀን እናስቀምጣለን። ከዛ በኋላ አፕላይ የምናደርግበትን ኦርጋናይዜሽን እናስቀምጣለን። እኔ አሁን ለምሳሌ አዲስ አበባ ዩኒቨርሲቲ ጋር አብሮ ለሚሰራ SLL 360 ለሚባል ፕሮግራም ነው አፕላይ የማደርገው። ስለዚህ እሱ እናስቀምጣለን። ከዛ በኋላ አፕላይ የምናደርግበትን ፖዚሽን በግልጽ እናስቀምጣለን። ከዛ በኋላ ኮንተንት ላይ ራሳችንን ሊገልጽ የሚችል ነገር አጠር ባለ መንገድ በጥሩ ቃላት ከጻፍን በኋላ አፕሊኬሽን ሌተራችንን አዘጋጀን። ስለዚህ እናንተም የራሳችሁን ሲቪ እና አፕሊኬሽን ሌተር በዚህ መንገድ ማዘጋጀት ትችላላችሁ። ሞክሩት።